የምታረግባት እንዴ? በእናትህ እስቲ ስርዓት ያዝ። አሁን በሙጫችን ሰው እንደሰረገለ እንዴ ነው ለማልቀስ አይደለም መፍትሄው ማማ። እንዴ ለምን ታልቅሽ? አንቺ ስላለሽ ነው እንደፈለኩ ነው። ያ ነገር ሰው የፈለገው ቀጠቀጠ ነው እንዴ? በእናትህ እናቴ ሰላም ሰላም፣ እንዴት ናችሁ? ውድ የፍሬ ዳጊ ፋሚሊ ቤተሰቦች እንዴት ከርማችኋል? እንዴት ሆናችኋል? በነገራችሁ ይሄን ኢንትሮ ሰራ በጣም በችኮላ እየሰራው ነው ያለሁት። ልቤ እየደነገጠ ነው ያለው። ዛሬ አደገኛ ፕራንክ ይዤላችሁ መጥቻለሁ። ኧረ ተው ሼፍ ልትሉኝ ይችላላችሁ። እንግዲህ ምንም ማድረግ አልችልም። ውድ ቤተሰቦቻችን እንዴት ነው አለባበስ? ዛሬ ሽክ ብዬላችኋለሁ። እንደዚህ ሽክ ያደረገኝ በማስታወቂያ ስራ ውዷ ባለቤቴ ነች። ውዷ ባለቤቴና ማሚቶ ፀጉር ቤት ናቸው ያሉት። ፀጉራቸውን እየተሰሩ ዱባይ ለመጓዝ ዝግጅታቸውን አጠናቀናል። በነገራችሁ ላይ Habibi, come to Dubai. ዱባይ ከሄድን እንግዲህ ትንሽ ቆየት ብለናል። እንደ ፋሚሊ እንግዲህ ቆንጆ ጊዜ እናሳልፋለን ብለን ያቀድነው እቅድ ነው። ዛሬ እንግዲህ ጉዟችን ወደ ዱባይ ሊጀመር ነው። ፍርዬ እንግዲህ ደክማለች። ሰሞኑን እንቁላል ዶሮ ምናምን እቃዎች ስትልክ ወደ ውጭ ሀገር ተለያዩ ሀገራት ስትልክ አይታችኋል። ደክማለች፣ ማረፍ አለባት። ይህ አጋጣሚ ለፋሚሊያችን በጣም ወሳኝና ዋነኛው ነገር ነው። ማሚቶም በዚህ በጣም ኤክሳይትድ ሆና ሰሞኑን ወሬዋ ዱባይ ነው። እቺ ደግሞ ለኔ ቆንጆ አጋጣሚ ነች። ልጅ እንግዲህ በከባዱ ዛሬ ፕራንክ ላደርጋት ነው ማለት ነው። በደስታዋ ቀን ከባድ ዱብዳ ነው አለባት ማለት ነው። አሁን ፀጉር ቤት ነበርኩኝ። ማሚቶን ጨርሳ ልትልካት እንደሆነ ነግራኛለች። እሺ እንግዲህ እስክደውልኝ ለመጠበቅ ነው የመጣሁት። ነገር ግን እዚችን አጋጣሚ ኢንትሮ እየሰራ ነው። ማሚቶ ከመምጣቷ በፊት ፍሬ አትመጣም ስለማትጨርስ እሷ። ስለዚህ ማሚቶን ግላጭ አገኘዋት ማለት ነው። የዱባይዋ ጉዞ ዛሬ ተሰርዟል በሚል ፕራንክ ላደርጋት። ውድ ቤት ምን አላችሁ? እንዴት ነው ሪያክት የምታደርገው? ሰሞኑን ለወራት ስታወራ ማታ ልብስ ታዘጋጅ ምን ስትል የተጨናነቀችበት ምንድነው የጓጓችበትን ጉዟን እንግዲህ ያው ሰዓት ውሃ እንደማይቻለስ ነው እንግዲህ ይቅር በሉ ውድ ቤተሰቦች። ማሚቶዬ አልቀርም እንላለን አንቀርም። ነገር ግን ስሜቷ ምን ይመስላል የሚለው ማየት ፈልጋለሁ። ፍሬ ስትሰማ ግን የምትገለኝ ይመስለኛል። በነገራችን ላይ በዚህ ውጥረት ሰዓት ላይ እንደዚህ አይነት ነገር ማድረግ እንደሚያስቆጣኝ እንደሚያስደበድበኝ አውቃለሁ። እናንተን ተገን አድርጌ ነው የማደርገው ማለት ነው። ስለዚህ ውድ ቤተሰቦቻችን ዱባይ ልንመጣ ነው። ዱባይ እንግዲህ የፍሬም ፕሮዳክቶችን ይዘን ዴሊቨር እናደርጋለን በዛው አጋጣሚ። ከዛ በኋላ የፈታ ሾው ፕሮግራማችን እናካሄዳለን ማለት ነው። ይህን ቪዲዮ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሼፉ ትችላለህ በሉኝ። ለማንኛውም ፕራንክ ማድረጋት ፍሬ ብቻዋን በተለያየ ምክንያቱም ግልጽ አልሆነልኝም። ፍሬ ብቻዋን ነው የምትሄደው። እኔና አንቺ ቀሪ ነን ብዬ ነው ኮም ማድረጋት ማለት ነው። እንዴት ነው ሪያክት የምታደርገው? አብራችሁን ቆዩ። ሰብስክራይብ ያደርጋችሁ። A few moments later ቤተሰቦቻችን ይኸው እንግዲህ ልዕልታችን መታለች። እንዴት ነው ጠባ? አምሯል። ባርቢያችን እንዴት አምራለች? ቤተሰቦቻችን ዛሬ ወደ ዱባይ ልንሄድ ነው። ወደ ዱባይ ልትሄድ ነው ማሚቶዬ። ዛሬ ቪዲዮ ካሜራ ገጥሜ ማውራሽ አንድ ሲሪየስ የሆነ ወሬ ላወራሽ ነው። እናታችን ከመምጣቷ በፊት እሷ ፊት ግርግር ምናምን ስለማልፈልግ፣ ጭቅጭቅ፣ ሌላ ነገር ረብሻ ስለማልፈልግ፣ እናታችንን መረበሽ ስለማልፈልግ ማውራሽ ነገር አለ። ቁጭ ብለን ወይም ቆም እናውራ። እሺ ቆም እናውራ። እሺ ምን መሰለሽ ማሚቶዬ፣ ዛሬ ዱባይ እንደምንሄድ ታውቂያለሽ። እንግዲህ ያው ከወራት ጀምሮ የዚህኛውን ጉዞ ስናወራ ፕላን ስናደርግ ልብስ ስናዘጋጅ ቆይተናል አይደል? እኔም እናትም ባላወቅነውበት ምክንያት የዱባይ ጉዞአችን ብዙ ችግሮች አጋጥሞታል። ስለዚህ ልጅ እንደማይሄድ ተነግሮናል። ልጅ ደግሞ ካልሄደ ደግሞ አንቺን ቤት ትተን መሄድ ስለማንችል እኔ አንቺ ጋር እቀራለሁኝ፣ እናት ብቻዋን ትሄዳለች። ትናንትና ማታ ነው ኢሜል ያየሁት። አንቺም እናት ፊት
ጠንከር ብለሽ በቃ it happens ምንም ማድረግ አይቻልም ሂጂ ኔክስት ታይም እንሄዳለን ብለሽ እንድጠነክሪ የምፈልገው እኔም ቀራለሁ አንቺን ትቼሽ አልሄድም እናት ግን መሄድ አለባት ይሄ እኮ ምነግርሽ እኮ እንዴ ቆሻ እንዴ አሁን እናት ይብት ቀርስ እናት መሄድ አለባት የግድ ነው ስራ ስላለ ማለት ነው ጉዳይ አለ ነገር ግን አሁን እኔ እኮ አይደለሁ ወይም እናት አይደለም ያጠፋቸው እዛ ኤርፖርት ላይ ያሉ ሰዎች ልጅ ከለከሉ ለምን እኔ እሱን አላውቅም ግን ልጆች ስለሚከለከሉ ቤተሰቦች ልጅ ያላችሁ እንድታስቀሩ ማኔጅ የሚያደርጋቸውን ሰዎች እንድታስቀምጡ እንዴ ማማ እንድታስቀምጡ ተብሏል ማማ አይልሽ ይሄንን የፈራሁት እናት ፊት እንደዚህ አይነት ነገር ካሳየሽ እናት ትቀራለች እንዴ ነው ለማልቀስ አይደለም መፍትሄው ማማ እንዴ ለምን ታልቅሻለሽ ይኸውልሽ አዳምጪኝ እኔ መሄድ እፈልጋለሁ እኔም እንድትሄጂ ደስ ይለኛል ግን እነሱ ከከለከሉ ግን መሄድ አይቻልም አሁን እናት ፊት እንደዚህ ማልቀስ ምናምን ነገር ካሳየሽ ማለት ነው እሷም ታለቅሳለች ትቅር ለምን ትቅራ በቃ እንዴ ፕሮግራማስ ለምን ይቀር አሁን ይሄ እኮ ነው እሷ ፊት አሁን እንደዚህ ብቻ ወይ እሺ እኔ ሁለታችሁን ቅሩ እንዴ እሱማ ምን ትርጉም አለው እንዴ ሌላ ጊዜ አብረን እንይዛለን ሲፈቀድ እንዴ ለስራው ታስፈቅዳል አሁን መምጣት አንችልም ጉዳይ ገጥሞናል ብላ ከዛ በኋላ እኛ አብረን ነው እንጂ እኔ ካንተ ጋር ራሱ እናቴ ከሌለች አልፈልግም እንዴ አይደለም ይኸውልሽ አዳምጪ እዛም ሰራው ስራ አለ እሱ ስራ መሰራት አለበት እኔ አንቺ ያው ወይ ማስፈቀድ ትችላለሽ በቃ ኤርፖርት ላይ እንደዚህ ነገር የለም አይደለም እኔ ያልኩት የኔን ሳይሆን ስራውን አስፈቅዳ እኮ ነው መሄድ ትችላለሽ አለመሄድ ትችላለሽ አንቺ ዱባይ መሄድ ብርቅ ነው እንዴ አንቺ እንዴ ብዙ ጊዜ ሆነኝ እኮ እንዴ ሳብቴጅ ምንድነው ይሄን ያህል ዱባይ ምንድነው ብርቅ ነው እንዴ ብርቅ እኮ አይደለም ማማ እንዴ ብርቅ ነው እንዴ ማማ አዳምጪኝ ማማ ተወኝ አይደለም አሁን እሷ ጸጉሯን ጨርሳ መምጫዋ ሰዓት ነው ማማ አዳምጪ ማማ ፕሊዝ አዳምጪኝ እሷ ጸጉሯን ጨርሳ መምጫዋ ሰዓት ነው እሷ ፊት እንደዚህ ቆንሽ ሙሉ ፕሮግራማችን ተሰርዛል እንከስራለን አፓሲኒቱን ስሚ ቆይ አንዴ እኔ እኮ ማለት ነው የሚዛም ይፈልጋለሁ ደግሞ እዛ አሁን እኮ ኤርፖርት ሄደን ማስፈቀድ እንችላለን መለመን እኮ እንችላለን ኤርፖርት መለመን አይቻልም ማማዬ አዳምጪ ማማዬ እኔ አለ የምትለመኘው ፕሊዝ ማማ አስፈቅድልኝ እኔ ካንተ ጋር መሄድ እፈልጋለሁ ከእናቴም ጋር መሄድ እፈልጋለሁ እሷ ይኸውልሽ ይሄንን ጉድ ስትሰማ እርግጠኛ ነኝ ይቀራል ፕሮግራሙ ይቀራ ማዬ ፕሊዝ ይኸውልሽ እኔ መለመን አልችልም መቀየር የምችለው ነገር አይደለም ያው መጣች በእናትሽ አደራሷ ፊት እንደዚህ አዘኝ እንዳትሰማ ኦኬ ተነሱ እንጂ ያማከርኳት እኮ ነው ምንም ተማክራት እንዴ ስለ ዱባይ ጉዞ እያወራኋት ነው ምንም ስለ ዱባይ ጉዞ ተማክራት ካሜራ ምንድን ነው የምታደርገው እኮ ካሜራ ዝም ብለን ጉዟችንን ለመበዛው እያወራን ነበረ ነገርኳት ምንድን ነው እንዴ እሱ ምንድን ነው እያለኝ ያለው መሄዳችን ኤርፖርቶች ከልክለዋል እያለኝ ነው ማን ከለከለ እንዴ ልጆችን ከለከለዋል እንዴ አንተ ግን ያማኔ ነይ እንዴት ነው የምትሄዱት ቆይ ማማ ሜላ ይቻላል ሰዎች ትሄድ በቃ ምንም ማድረግ አይቻልም አንዴ ግን እኔ አይደለም በቃ እንዴ ማማ ምን ትሆኚ ነው እንዴ በቃ ማይሆንሽ በአንቺ ምክንያት ማማ ፍሬ ብትቀር ግን አይቻልም እኔ ከሄደሷ ሄደሽ ነው የሚቀረው እኔ አንቺ ትሄጃለሽ አንቺ እንዴ ያ ነገር ሰው ነው ተቀጠቀጠ ነው እንዴ በእናትህ ማሚቶ እንዴ በቃ እንዳታለቅሽ እኔ በቃ ለኔ እንዴ ምን ሆነ ነው በመዳን ያለ ምንድነው ግን በቃ ቦታ ተልኮኮ ነው እንዴ በእናትህ እስቲ ስርዓት ያዝ አሁን በሙጫችን ሰዓት እንደሰረገለ በቃ እኔ ላልኩሽ እኔ ባሽኒ እኔ ባትፍሰስ እኔ ባትፍሰስ እንዴ ግን ነው ጤነኛ ነው ምንድነው አሁን ይሄ ፕራንክ ልትሪ ይሆናል አይደል እንደው ጤነኛ it's a prank it's a prank mama this is the best prank ምክንያቱም ዱባይ ለማሄድ በጣም ስለጓጓሽ በእናትህ አሁን ለምንድን ነው በደስታዋ ላይ እንደዚህ ችልስ የምታረግባት ፕራንክ ነው ማማዬ ፕራንክ ነው ማማዬ በቃ ይማጣ ይሄን ያህል ዱባይ ለምን ወጥተሻል እንዴ ይሄን ያህል ዱባይ ለምን ወጥተሻል እንዴ ማማ ይሄን ያህል ዱባይ ለምን ወጥተሻል እንዴ ማማ ዱባይ ለምን ወጥተሻል እንዴ እንዴ ዱባይ ብርቅ ነው እንዴ
ዱባይ ላይ ጓጉተሻል እንዴ? እንደው ምንድን ነው የሚሻለው ግን? ሰሞኑን ማታ እንትን እንይዛለሁ። ቆይ ቦሻንቴላ ራሱ ምን እንደልቻ ተመለለታለ ራሱ ትኬቱን አልቆረጥም እንዴ ብላ ጠይቀችኝ አለች። እኔ ጊዜ ጠይቀችኝ። እኔ ቆይ ያላወኩም ቢዝ ነኝ ያልኳት። አይዞሽ አሁን እንግዲህ ፍሬዳጊ ፋሚሊ ጀምረናል ጉዟችንን በለቅሶ ብለሽ እስክንገባ ድረስ እያሳየናቸው በቃ አሁን እየተደሰትሽ ነው። በቃ ይልናል እሱ ይቀር ከፈለገ እኔ እናንተ ይዛለን እኔ ልቅር? አያችሁ ውድ ቤተሰቦቻችን ማሚቶ በጣም የጓጓችበት ትልቁ ጉዞ ነው ብዬ ቆጥረዋለሁ። ያው ባፈሰስ ብላ እኔ ገና ስንት ቦታ ነው ይዣት የምሄደው? ባይዘው ዱባይ ብቻ አይደለም። አንቺ እኮ እንቋችን ነሽ። እንደዚህ የምንለፋው የምንፈጋው አንቺን ደስ እያሰኘን ለማሳደግ ነው። እስከ መጨረሻው እስትንፋሳችን ድረስ ማሚቶ እስከ መጨረሻው እስትንፋሳችን ድረስ እጅ እስክንሰጥ ድረስ አንቺ የምትፈልጊው ተከተሉ። ቪዲዮአችን ጀምሯል። ተከተሉን። ምን አይነት ሰው ነህ? ይሄው እንግዲህ ጉዟችንን ጀምረናል። ቤተሰቦቻችን ቤታችንን ባይ ባይ ብለን ልንወጣ ነው። ባይ ባይ። እንግዲህ ታለም ሎዬ ያሬዶ ይቆጣጠሩታል ቤታችንን። እንግዲህ ቁጥጥር ከካሜራ ጀርባ እንግዲህ ሆነዋል። እንግዲህ ለማንኛውም እንውጣ። ምንም ይቀር የለም። ውጪ ሻንጣዬን ምንድነው መጨረሻው ይሄ ነው። ማማዬ ያልኩት ፕራንክ ሊከሰት ነበር። እዛ ልትመለሽ ነበር። ለማንኛውም እንግዲህ ከቦርሴ ጋግኛል ትንሿ ቦርሳዬ በሉ መልካም መንገድ ተከተሉን። እስከ ዱባይ ድረስ አብራችሁ ነው የምትሄዱት። ተከተሉን። እሺ ሌትስ ጎ ባይ ባይ። ቀኑ ደረሰ ሰዓቱ። ሰላም ግቡ። እንግዲህ ተቆጣጣሪ ሎዬ ከካሜራ ጀርባ ይዘዋለች። ይሄ ሁሉ እንግዲህ በነገራችን ላይ የፍሬ ፕሮዳክት ነው እንደዚህ የሚገፋው። ከዛሬ ባዶ ነበር የሚሄደው። በዞርንበት ሀገር በሙሉ ይዘናችሁ እንመጣለን። የትኛውም ሀገር ዛሬ ደግሞ ዱባይ ከስተመሮች ከኛ ጋር የሚቀበሉት በጣም አቡዳቢም አሉ። በዛው አቡዳቢ ካለ ይሰራል። አዎ የአቡዳቢ ካለ ዱባይ አለ። ምንድን ነው የሚባለው አጅማን የሚባል ሀገር ላይ ያለን እና እንግዲህ እዛ ደግሞ እያደረስኩኝ ያሳያቸዋለሁ። እቺ የኔ ሻንጣ ናት። ሲያሳይ እቺ ደግሞ ቦርሴ ናት። ማማ ተራሳል ይመለሳሉ። ለካ ቀዲ ደርሳል አለች። እንደ ማማ ሆኜ አጫውትሻለሁ። እንደኔ ሆነሽ እየደበደብኩኝ ስላለሽ ነው እንደፈለኩኝ ማማ ስለሄደች ነው የማለቅሰው። ልጅ እንግዲህ እንደዚህ ነው ታዲያ። እሷማ አልቀርም አለች እኮ ዳሚ። በፕራንክም ቢሆን አልቀርም ብላለች። ዳሚያችን እንወድሻለን። አታልቅሺ። ጠላትሽ ያልቅስ። አታልቅሺ ዳሚ። እንወድሻለን። ሁሌ እንደውላለን። ሁሌ ዛሬ ነበር ታለምን ፕራንክ ማድረግ የነበረብኝ። ከዛ ይለይልኝ ነበር። ዳሚ በቃ አቁም እንሂድ። አለቀ። እንሂድ። እንወድሻለን። በይስቻው በቃ ከዚህ በኋላ እሺ። አሜን። ቆይ አሜን። አሜን። እንወድሻለን። ቻው። አድላ ራስሽን ጠብቂ። ምግብሽን በስነ ስርዓት እሺ። በማርያም ብሎ እያደራሽን እሺ። ዳሚ ምግብ አደራ በሰማይ በምድር ይኸውልሽ እምቢ ትላለች። አንቺም እንዳትበይ። እኔ እንደዛ ነው የማደርገው። እኔም አልበላም ብለሽ ቁጭ በይ። ስራ ላይ ነው ተወረይ ዳሚ ያገኘው መስሎኛል። ዳሚ አደራ እሺ። ቻው ቻው እናቴ። እንግዲህ ተመልካቾቻችን በማካስ እሺ ቸኩላ ነዋ። ተመልካቾቻችን እንግዲህ አሁን ከቤት እየወጣን ነው። ኤርፖርት እንገናኝ ከቻልን ኤርፖርት፣ ካልሆነ ደግሞ ዱባይ
እዛው ነው የምንገናኘው። ከሁለት አንዱ በጣም ይጓዝ በቃ let's go። ወረ ዛሬ የተረሳ ነገር በሉ በቤተሰቦቻችን ከዚህ በኋላ መንገድ ላይ ወይም ኤርፖርት ወይም ዱባይ ቻው። በቃ ከሁለት አንዱ ቻው ባይ። አዳት እየሄድህ ነው? ወደ ዱባይ። ወዴት እየሄድህ ነው? ወደ ኤርፖርት። ወዴት ኤርፖርት? አዲስ አበባ ኢንተርናሽናል ኤርፖርት። እኔ ማር የኔ ቆንጆ ልትሄጂልኝ ነው? የት ልትሄጂ ነው ግን? ወደ ዱባይ። ወደ ዱባይ። ደስ ብሎሻል? እሺ ለፊ አለፊ ማማ ሂጂ ሂጂ። እዚች ጋር ያለቀሻትን እንባ ታስታውሻታለሽ? እዚህ ጋር አሁን ደግሞ ደስታ ነው። አሁን ደግሞ ምንድን ነው? ደስታ። አሁን ደስታ ነው። አየር መንገድ ሰዓት በሌለ ሰዓት ካሜራማን ደቅኗል። ስራውን ቀጥሏል። አረ ሩጡ በእግዚአብሔር ተው፣ ሰዓት የለንም ተው። ሂዱ በእናታችሁ ሩጫችንን እንድታዩት ብለን ነው። በጣም ረፍዷል። በነገራችሁ ውድ ቤተሰቦቻችን አረቴ ማማ ተይ በመከራ ተገለባብጣችሁ ቼኪን አደረጋችሁ። ተገለባብጣችሁ ሩጫው ራሱ ገደለኝ። እኔ ማሚቱ ፈለገ ቢሆን አትመለስም። እግዚአብሔር ይመስገን ግን ጥሩ ጊዜ ደረስን። በእውነት ጥሩ ጊዜ እንደምናሳልፍ ተስፋ እናደርጋለን። እግዚአብሔር ይርዳን። እንግዲህ እግዚአብሔር መንገዳችን እንደዚህ ያሳየውና ሲያምሩ ፋይናሊ ቦርድ አድርገናል። ማሚቶ ዛሬ በሆነ እንከን ምክንያት ብትቀሪ የኔ ፍራንክ ሰበብ ነበር የሚሆንብሽ። እንዴ እስቲ ላውደርሽ። ማሚቶ ደስ አለሽ አላለሽም? ቦርሳሽን ወርወር መሄድ። ዋው የስቲል ላውደር አፍቃሪ ነች ባለቤቴ። በጣም አፍቃሪ ነው ማለት ስላልቻለ ነው። ተመረቀች። ያዘው ከዚህ በላይ ደስታ ምን አለ? ማርያምን በቃ ስትደሰት ከማየት በላይ ምን አለ? ምንም የለም። ታዲያ እኛ እኮ ያለነው እሷ ለማስደሰት አይደል እንዴ? እንደዚህ እማ እዛ የኤሚሬትስ ፍላግ የአውሮፕላን ያው አሁን ከፍስክል እኮ እንደዚህ ሩጭ ብትላት አትሮጥልን። ኧረ ሼም ይዟት የለም። አይን ኮንፊደንስ እያዳበርን ነው የምንሄደው። ዞረ ስልካችን እየጠራ ነው። ደረሳችሁ ወይ ገባችሁ ያባሯችሁ እያሉ ነው ያሉት። እኛ ግን ደርሰናል። Yes, finally we did it. በዘነዘና inside the airplane. Come. እያየች ነው ላሳያችሁ። ማን እያየው ነው? ባርቢ ለብሼ ባርቢን እያየው ነው። አንጃል ባርቢ ለብሼ ባርቢን እያየው ነው። እዚህ ጋር ማን አለ? አንዴ ነው ልካው አንቺን አስቀደሙ አይደል? አዎ ይርበናል። ልጆች ቅድሚያ ያለበት ቤት ነው እዚያ ልጆች ስለሚርባቸው ከዋቂዎች ላይ አስቀደሙሽ። እኛ እየራበን አንቺን ቁጭ ብለን እናያለን። እኔ ተባረከ የማርያም ፍሬ ተባልሽ አይደል? የታለ ስምሽ? የማርያም ፍሬ እስቲ እናሳይ። ማርያም ፍሬ ዳግማዊ። በመጨረሻም ከረሃብ አረንቋ ላይ ብርሃኑ ግን ያሳይሽም አንቺን ዝጊው። እኔ አራበኝ ምክንያቱም ፈተናል
ኤርፖርት ዴኮር አውጥተን ይለቃል እኮ አሜን። ከፈት ነው ደደድ ወደ ባሚያ ይራንቺ ለማማ ይባላል። ለማማ ሰሪ ተጠቀም ነው አይደል? ለማማ ለጸጉሯ ተጠቀም። አዎ የጸጉሯ እኔ ልበላው ነው ማና ባለቤቱ ማለት ነው። ትሪሊ የዚህ ፍላይት ባለቤቱ ማለት ማሚቶ ኢን ዘ ሃውስ ምን እያደረግሽ ነው? ጎረጎርሽ እዚህ ጋር ደግሞ የተኛ ሰው አለ። ማር እንቅልፎ ምን ነው እና እዚህ ተኛ እንደሽ ዶሽሜነሽ አንቺ ተኛ ለምን አትተኝም አንቺ ገብተናል። ፍሬም ተኝታለች። ማማ ደስታ ጋር ይለያል። ገብተናል። ማሚቶ ኢን ዘ ሃውስ አይኔን ይፈልግ ሼፉ እየፈለጉ መሰለኝ። ቀስ እስቲ ማሚቶ ግቢ ተቻገር አንዳንድ ወንደርፉል ከጀርባ ካሜራማን ማሚቶ በታክሲ ልትሄጂ ነው? ቻው አይኔ ቆም እዚህ እናንተ ደርሳችሁ እኔ በእግሬ እመጣለሁ። ላጥ ተበላው ጠጋ ስላላችሁ ቦርሳዬን ጠጋ እስኩች ማማ ሃይ ሄደ ነጎደ ሄደ። የት ነው ግን የሚወስደን? ሰው ወደዛ እየለኛ እንዴት እንመጣለን? ባጭሩ ነው አቋራጭ ነው። ባቃ ሲሲ ባቋራጭ መገናኛ ባቋራጭ በቀይ ምንጣፍ ነው እየሄድን ያለው ነው። በቀይ ምንጣፍ እንደዚህ ታረጉና ኤሌቬተር ድረስ ትመጣላችሁ ትላለህ። ከዛ በኋላ ቴንክ ዩ እስቲ ንግስቶቹ ሲወርዱ ላሳያችሁ። ንግስቶቹ ወረዱ። ማር አሚን በጣም ሰፊ ነው። ውድ ቤተሰቦቻችን ሻንጣ ገፊዎችን ተመልከቷቸው። ሚኒ ሼፍ እና ዘ ኩዊን እንዴ ድካም መጡ አይደል ተሰብስበው ኤኒዌይስ እግዚአብሔር ይመስገን ደርሰናል። ውድ ቤተሰቦቻችን እንግዲህ ቪዲዮ ላይ እያደረጋችሁ ጠብቁን። ቆንጆ ቪዲዮ ከዱባይ ብቻ አይደለም ከዱባይ ሌላ ወደ ሌላ ስቴት ለመውጣት ሀሳብ አለን። እግዚአብሔር ከረዳን
ይወጣል እናሳያችኋለን። ይኸውላችሁ እንግዲህ ከፊት ሮጬ መጥቼ ስቀርጻቸው የሚመስሉት አትከተልኝ፣ ወድቃለሁ ወደኋላ። እናንተ እረፉ። ከበሬ ምን ትወድቃላችሁ? እወቁ። የስ ዱባይ ኢንተርናሽናል ኤርፖርት ቲኤክስቢ ነው የምንገኘው። እንግዲህ ይህን ሁሉ ሻንጣ ማንም ይረዳኝ የለም። እዩት። እነ ማሚቶ መጥተዋል። ይህን ሙቀት አላዩም። ፕሌን ውስጥ በረረኝ ስትይ የነበረች ጀግና እንዴት ነው ስቲሙ? ስቲሙ እንዴት ይመስላል? ማማ ዌልካም ቱ ዱባይ። ሙቀቱ እንዴት ነው? እንዴት ነው ሙቀት? ተመቸሽ? ይጋረፋል። ወላፈኑ ይላል። እናት ጋር ነሽ። ወላፈኑ እንዴት ነው አይደል? ግርፍ ግርፍ ዌልካም ዌልካም ይላል አይደል? በጥፊ አረ መተናቃለን በደምብ። ማሚቶ ግቢ። ማሚቶ መጨረሻ ላይ ሊፍት በመክፈትና በመዝጋት ላይ ተገኛለች። ማማዬ ድሮ ዘሴም ሊፍት ውስጥ ጩጬ የሆነሽ ቀረጨሻለሁ። ዛሬ ደግሞ አድገሽ አድጎሽን ይዘሻል። ለማንኛውም ተመስገን። አብራችሁን ተከተሉን። አንዴ ሳማን ማን ይችላታል? ለማንኛውም ቤተሰቦቻችን ወደ ሀያት መተናል። የሀያት ግን አምባሳደር ብትሆኑ ጥሩ ነበር። ኦፕን ሰሰሜ ሄሎ። ይህን ይመስላል። በቃ ቤቱን ሌላ ጊዜ እናስጎብኛቸው ይቻላል። ቻው በሏቸው። ከዚህ በኋላማ እንዴ ላጥ ማማ ወደ መኝታ ቤቷ ገባች። አይደለም ላይ ፈልጌ ነው እነሱን ቻው ማለት በጣም ባለፈውም ተመሳሳይ ነው። ወይ ተመልከቱ። ክርክሩ ጦፏል። ከማማ በላይኛ አናውቅም እኮ ለዛ ነው። በመኝታ ቤት በኩል መሰለኝ በደንብ የሚታየው ወይ ደግሞ በዚህኛው አረ ለዩ ቀስ እያልሽ ለዩ